ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በጣም አንገብጋቢና ወሳኝ ስለሆኑት ኤሌክትሮላይት ቴስቶች እናውራ። እነዚህ ቴስቶች ምን ማለት ናቸው? በሰውነታችን ውስጥ ያለውን ፍሉድ ቻርጅድ ሞለኪውሎች ምን ያክል ነው ኮንሰንትሬሽናቸው የሚለውን ነገር የሚያሳውቁን የሆኑ የቴስት አይነቶች ናቸው። በቀላሉ ኤሌክትሮላይት ቴስት ማለት ሰውነታችንን ልክ እንደ በኤሌክትሪክ እንደሚንቀሳቀስ መኪና እንቁጠረው። ፍሉዶቹን ደግሞ ልክ መኪና ውስጥ ያለው ባትሪ ውስጥ ያሉትን ፍሉዶች እንመስላቸው። ስለዚህ እነዚህ ባትሪ ውስጥ ያሉት ፍሉዶች በደንብ ባላንስ ካልሆኑ መኪናው መንቀሳቀስ አይችልም። ስለዚህ ሰውነታችን ውስጥ ያሉት ፍሉዶች ባላንስ ካልሆኑ ሰውነታችን ውስጥ ያሉት መኪናውን ልክ ኢንጂኑን እነዛ ሞለኪውሎች እንደሚያንቀሳቀሱት ሰውነታችን ውስጥ ያሉት ለማንቀሳቀስ የሚረዱን ኢንጂኖች ለምሳሌ እነ መስል ሴሎች እና ሀርት በደንብ ስራቸውን መስራት አይችሉም፣ ፌል ያደርጋሉ ማለት ነው። ስለዚህ እነዚህ ቴስቶች በጣም አስፈላጊ የሆኑ ቴስቶች ናቸው እና እነዚህ ቴስቶች በዋናነት በሁለት ነው የሚከፈሉት። የመጀመሪያዎቹ ዘቢግ ፎር ይባላሉ። እነዚህ ፖታሽየም፣ ሶዲየም፣ ክሎሪን እና ባይካርቦኔቶች ናቸው። ከነዚህ መካከል ፖታሽየም ምንድነው? ኢንትራሴሉላር ነው፣ ከሴሎች ውስጥ ያለ ፍሉድ ነው። ሌሎቹ ደግሞ ኤክስቴንድድ ይባላሉ። ኤክስቴንድድ ልክ እንደ ካልሽየም፣ ማግኔዥየም እና ሌሎችን ጨምሮ ምን ይባላሉ ማለት ነው? ፎስፌትን ጨምሮ ኤክስቴንድድ ኤሌክትሮላይት ፓኔል ይባላሉ ማለት ነው። ስለዚህ እነዚህ ቴስቶች ለምን ይጠቅማሉ ነው? በዋናነት ጥቅማቸው የመጀመሪያው ስክሪን ለማድረግ ነው። ሩቲን ስክሪኒንግ ኤንድ ሞኒተሪንግ ነው የሚያገለግሉት። ለምሳሌ አኑዋል የሆነ ፊዚካል ኤክሰርሳይዝ የሰራ ሰው፣ ኦፕሬሽን ሊገባ ያሰበ ሰው እንዲሁም አንዳንዴ ወይም ሞኒተር ለማድረግ ያገለግሉናል። ከዛ ውጭ ምንድነው አኪዩት የሆነ ኬር ዲያግኖሲስ፣ ለምሳሌ አንድ ሰው ፕሮሎንግድ የሆነ ምን ካለው ዳህሪያ ካለው፣ ቮሚቲንግ ካለው፣ ከዛ ውጭ መስል ዊክነስ ካለው፣ የልብ ድካም ካለው እና ሌሎች ነገሮችን ሞኒተር ለማድረግ ያገለግላሉ ማለት ነው። ስለዚህ እነዚህ በጣም አስፈላጊና በጣም አንገብጋቢ የሆኑ ቴስቶች ወደ ላብራቶሪ ስንሄድ በጣም ብዙ ድሮባክ አለባቸው። እነዚህ ቴስቶች በደንብ በስርዓቱ ካልተሰሩ የተአማኒነት ጥያቄ ሊያስነሱ የሚችሉ ቴስቶች ናቸው። እንደ ሌሎች ቴስቶች አይደሉም። የመጀመሪያው ተአማኒነቱን ሊያሳጣ የሚችሉት ወይም በጣም አስቸጋሪና ፈታኝ የሚሆነው ላብራቶሪ ላይ ሜሽኖቹ ኖርማሊ ሲሰሩ ቴክኖሎጂካል ብላይንድነስ የሚባል ምን አላቸው? ድሮባክ አለባቸው። ይሄ ቴክኖሎጂካል ብላይንድነስ በብዙ መልኩ ሊተረጎም ይችላል። የመጀመሪያው ምንድነው? እነዚህ ማሽኖች የሚያመርቱት ካምፓኒዎች በቁጥር በጣም ውስን ናቸው። ስለዚህ በዚህ ውስንነት ምክንያት የተለያዩ አገሮች ላይ በቀላሉ መድረስ አይችሉም። ከደረሱም የኢነርጂ ፓወር ሰፕላይ ሀይ የሆኑ ኢንቫይሮንመንቶች ላይ ነው መድረስ የሚችሉት እንጂ እንደኛ ሀገር ላሉ ታዳጊ ሀገሮች የኢነርጂ መቆራረጥ አለባቸው ሀገሮች ላይ በቀላሉ ሊደርሱ አይችሉም። ቢደርሱም በደንብ ፈንክሽናል ሊሆን አይችሉም። ዋናው ፈንክሽናል የማይሆኑበት ምንድነው? እነዚህ ኤሌክትሮላይት ማሽኖች እንደ ሌሎቹ ማሽኖች ስራ ስንጨርስ ፓወር ኦፍ አድርገን የምናስቀምጣቸው እንትኖች አይደሉም፣ ሜሽኖች አይደሉም። 24 ሰዓት ኦን መሆን አለባቸው። እንደዛ ካልሆነ ምንድነው? ሲነሱ ኤቭሪ 2 ሃወር ካሊብሬት ያደርጋሉ። ከዛ ምንድነው? በየቀኑ አትሊስት 2 እና ከዛ በላይ ወይም 5 እና ከዚያ በላይ ቴስት ካልሰራ አዋጮቹም አይደሉም። ለምንድነው? በካሊብሬሽን አንደኛ ኤሌክትሮዳቸውን ይጨርሳሉ፣ ሁለተኛ የተሰጣቸውን ሬጀንት ጸጥ አድርገው በፍጥነት ይጨርሳሉ ማለት ነው። ስለዚህ ሳንጠቀምባቸው ሬጀንታቸውን በየጊዜው ኮንሱም ያደርጋሉ ራሳቸው ማለት ነው። ከዚህ ውጭ ምንድነው? ወደ ላብራቶሪ ስንሄድ ብለድ ኮሌክሽኑ ላይ ነው። ብለድ ኮሌክሽኑ ላይ በጣም ጥንቃቄና በጣም አስፈላጊ የሆኑ ጥንቃቄዎችን ማድረግ አለብን ማለት ነው። ኮሌክት ስናደርግ የመጀመሪያው ይሄ ስትሮበሪ ኢፌክት ይባላል በላብራቶሪ እንትን። የስትሮበሪ ኢፌክት ማለት ኖርማሊ ሄሞላይሲስ ማለት ነው። ሄሞላይሲስ ካለ የሪዛልት ለውጥ በጣም ሊያመጡ የሚችሉ ቴስቶች ናቸው። ሄሞላይሲስ ሲፈጠር ምንድነው? አርቢሲ ሄሞላይዝ ያደርጋል። ሄሞላይዝ የሚያደርግ ከሆነ ኢንትራሴሉላር ለምሳሌ ፖታሲየም ኢንትራሴሉላር ነው። ይሄ ኢንትራሴሉላር ወደ ሰራውንዲንግ ፍሉድ ይወጣል ከአርቢሲ ውስጥ ማለት ነው። ስለዚህ ሀይ የሆነ የፖታሲየም ሪዛልት ሊያነፉልን ይችላሉ ማለት ነው። ፎልስሊ ሀይ የሆነ የፖታሲየም ሪዛልት። ከዛ ውጭ ምንድነው? አይቪ ላይን የተሰካለት ሰው ከዛ ላይ ናሙና ከተወሰደ አይቪ ላይን ውስጥ ሰውየው የወሰደም ሶዲየም እና ክሎሪን ይወስዳል። ምክንያቱም ፍሉድ ውስጥ ሶዲየም ክሎራይድ ስላለ፣ ስለዚህ የክሎሪን ኮንቴንቱንም ሀይ አድርጎ ያነብብናል።
የሶዲየም ኮንቴንቱንም ሀይ አድርጎ ያነብልናል ማለት ነው። ስለዚህ እነዚህን ጥንቃቄ ማድረግ አለብን ማለት ነው። ከዛ ውጭ ምንድነው ዲሌይንግ ታይም፣ ለምሳሌ ሳምፕሉን ኮሌክት አድርገን ዲሌይ የሚያደርግ ከሆነ የሪዛልት ለውጥ በጣም በከፍተኛ ሁኔታ የሪዛልት ለውጥ ያመጡብናል። ከዛ ውጭ ቶርኒኬት ስናስር በደንብ መጠንቀቅ አለብን። ከ60 ሰከንድ ወይም ከ1 ደቂቃ በላይ የምናስረው ከሆነ ሄሞ ኮንሰንትሬሽን ይፈጠራል። ሄሞ ኮንሰንትሬሽን ከተፈጠረ ደግሞ ሀይ የሆነ የፖታሽየም ፎልስሊ ሪዛልት ጀነሬት ያደርጉብናል ማለት ነው። ስለዚህ እነዚህን መጠንቀቅ አለብን ማለት ነው። ምንድነው እነዚህ ቴስቶች ከፍተኛ የሆነ የቴክኖሎጂ ብላይንድነስ ምን አላቸው? ድሮባክ አለባቸው። ይሄ በዋናነት ቴክኖሎጂያቸው ላይ ዲፔንድ ያደረገ ነው። አብዛኛዎቻቸው የሚጠቀሙት ቴክኖሎጂ ኢንዳይሬክት አዮን ሴሌክቲቭ ኤሌክትሮድ ቴክኖሎጂ ይባላል። ይሄ ቴክኖሎጂ ደግሞ ምንድነው ኤሌክትሮላይት ኤክስክሉዥን ኢፌክት የሚባለውን ነገር በደንብ ዲቴክት እና መለየት አይችልም። ለምን? በቃ ኖርማል ወይም አክቹዋል ትሩ ኮንሴንትሬሽንን የመለካት ፕሮባቢሊቲው በጣም አስቸጋሪ ነው። ስለዚህ ይሄ ዲፌክት አለባቸው ማለት ነው። በአጠቃላይ ኤሌክትሮላይት ቴስትን ረን ለማድረግ መጀመሪያ ምንድነው ከሜሽኖቹ ጋር የተያዘውን ነገር ከኢንፍራስትራክቸሩ ጋር የተያዘውን ነገር ማሟላት አለብን ማለት ነው። ለምሳሌ የሚቆራረጥ ፓወር ሰፕላይ ካለን ያንን ፓወር ሰፕላይ ማስተካከል፣ ከዛ ውጭ ላቦራቶሪያችንን በደንብ አድርገን አሬንጅ ማድረግ፣ ባለሙያን በደንብ ኦሬንት ማድረግ። በተለይ ሳምፕል ኮሌክሽን ላይ ያለው ባለሙያ በደንብ ከሳምፕሎቹ ጋር በተለይ ከዋርድ እንዲሁም ከሌሎች ቦታዎች ከኦፒዲ የሚመጡ ናሙናዎችን በደንብ አድርጎ ኢንስፔክት ማድረግ አለብን። ለምሳሌ ሰውየው ፍሉድ የሚወስድ ከሆነ ፍሉድ ከወሰደ ከተወሰነ ጊዜ በኋላ ወይም ፍሉድ ከመውሰዱ በፊት ናሙናውን መሰብሰብ እና እነዚህን ነገሮች ከግምት ውስጥ አስገብተን ቴስቶቹ ብንሰራቸው በጣም አዋጭና ተአማኒነት ያላቸው ቴስቶች ይሆናሉ ማለት ነው። አመሰግናለሁ።